እርግጠኝነት ሁላችሁም ተማሪዎች በዚህ ሰዓት ረፍት ላይ ናችሁ። በዚህ ይሄ ረፍት ደግሞ በዋዛ ፈዛዛ ማለፍ አለበት ብዬ አላስብም። እናንተም እንደዛ የምታስቡ ይመስለኛል። ታዲያ በዋዛ ፈዛዛ ማለፍ ከሌለበት ደግሞ የተለያዩ ስራዎችን፣ የተለያዩ ልምዶችን፣ የተለያዩ መጽሐፍቶችን ማንበብ አለብን እና ደግሞ ማድረግ ያለባችሁን እያንዳንዱ ነገር በዚህ ክረምት መነግራችሁናል። ኦልሞስት እኔ የማደርጋቸው ነገሮች ናቸው። በደንብ ምን ለማመዳቸው ነገሮች ናቸው። ለምን ለራሴ ብቻ ይሆናል እናንተም ለምን አታካፍላችሁም በሚለው ሙሉ ተማሪዎች በትክክል አዳምጡት። በተለይ ሃይ ስኩል የምትማሩ ተማሪዎች ከሆናችሁ በዚህ ብሬክ ታይም በጣም ልታዳምጡት ይገባል። በተለይ 2018 ተፈታኝ ናችሁ። ኦልሞስት አሁን ረፍት ናችሁ። ወደ ዩኒቨርሲቲ ልንገባ ስለሆነ በትክክል አሁን ማዳመጥ አለባችሁ። እኔም ተማሪ ስለሆንኩኝ ማለት ነው። አሁን ክላስ የጨረስኩት እና የማታውቁኝ ከሆነ ረግበ እባላለሁ። ሶሻል ሚዲያ ላይ በተለይ ዩቲዩብ እና ቲክቶክ ላይ የተለያዩ ኮንተንቶችን ለእናንተ በማዘጋጀት በተለይ ለተማሪዎች የሚጠቅሙ ኮንተንቶችን በማዘጋጀት ነው የምታውቁኝ። አሁንም ለእናንተ የሚጠቅሙ ነገር እነግራችኋለሁ ማለት ነው። አዲስ ከሆናችሁ ሰብስክራይብ አድርጉ። ሰብስክራይብ ባታደርጉ የሆነ ቀን ማድረጋችሁ አይቀርም። አንደኛ ለእናንተ የሚጠቅም ነገር ነው ከዚህ በኋላ የሚሰራው። ሁለተኛ ደግሞ እናንተ ምንም ወጪ አያስወጣችሁ፣ ምንም የሚያስከፍላችሁ ነገር ስለሌለ አሁኑኑ ከታች ዲስክሪፕሽን ላይ ሰብስክራይብ አድርጉ። አሁኑኑ ኦኬ። ወደ ጉዳያችን እንግባ። አንደኛ በዚህ ጊዜ መማር አለባችሁ ብዬ የማስባቸው ነገሮች አንደኛ ስኪል ነው። በዚህ ሰዓት ያስፈልጋሉ ተብሎ የሚታሰቡ ስኪሎች ወደ 4 የሆኑ ስኪሎች እነግራችኋለሁ ማለት ነው። ጎንበስ ብዬ የማይሆነ ጽፌው ስለሆነ ጎንበስ ብዬ እያንዳንዱ ነገር በትክክል እነግራችኋለሁ ማለት ነው። ተምኔል መማር አለባችሁ። ተምኔል ዲዛይን መማር አለባችሁ። የምትፈልጉት ከሆነ ዲዛይን በጣም የምትወዱ ከሆነ ተምኔል ዲዛይን ብትማሩ በጣም ጥሩ ነው ብዬ አስባለሁ ማለት ነው። ለስራውም ቢሆን በጣም ቅርብ ናችሁ። ምክንያቱም ዩቲዩብ ላይ እንደምታውቁት ያለ ተምኔል አይለቀቅም አይደለም። ተምኔል ማን ነው ዩቲዩብ ላይ ቲክቶክ ላይ ራሱ አሁን ተምኔል እየተሰራ ነው አይደለም የሚለቀቀው። ስክሮል ስታደርጉ አዳዲስ የሆኑ ተምኔሎችን የምታስገቡበት ቦታ አለና ቪዲዮ ቲክቶክ ላይ የምትሰሩ ከሆነ ቲክቶክ ላይ የምታውቁ ከሆነ ተምኔል ራሱ አሁን ቲክቶክ ያስፈልጋልና ለስራውን ለመግባት ቀላል ስለሆነ ተምኔል ብትለማመዱ እና ለጀማሪም ቢሆን ደግሞ ተምኔል ቀላል ስለሆነ ሰርቻውን ስለማውቅ ተምኔል ብትማሩ በጣም ጥሩ ነው ብዬ አስባለሁ። በሁለተኛ ላይ ደረጃ ነው በጣም ትልቅ ፖቴንሻል ያለው በጣም ብዙ ሰዎች ስላችሁ ሰምታችሁ ልታውቁ ትችላላችሁ። ግን ጥቂት ሰዎች በደንብ የሚሰሩበት ብዙ ሰዎች የሚያውቁት ጥቂት ሰዎች የሚሰሩበት ብዙ ሰዎች የሚያውቁት ቢኖር ቪዲዮ ኤዲቲንግ ነው። you have no idea በየቀኑ ሶሻል ሚዲያ ላይ በጣም ብዙ ቪዲዮዎች አፕሎድ ይደረጋሉ። ማን ኤዲት የሚያደርጋቸው ይመስላል? በጣም ብዙዎቹን ኤዲት የሚያደርገው በጣም ትልቅ ዶሚናንት የሚሰራ ሰው ነውና ያን ነገር እናንተ አውቃችሁ በስርዓት መጠቀም ይኖርባችኋል። ወሬውን ብቻ ሳይሆን በስርዓት ስኪሉ እንዴት እንደሚሰራ ማወቅ ይኖርባችኋል። ቪዲዮ ኤዲቲንግ በጣም ፓወርፉል የሆነ ነገር ነው። ኦኬ ኤዲት ሳይደረግ የሚለቀቅ ቪዲዮ በጣም ጥቂት ቪዲዮ እሱ ቲክቶክ ላይ ከሆነ ነው። ዩቲዩብ ላይ እያንዳንዱ የሚለቀቀው ቪዲዮ ኤዲት ተደርጎ ነው። ፎርዛት በደንብ ብትማሩ በጣም ትልቅ ፖቴንሻል ብታገኙበት ብዬ የማስበው ቪዲዮ ኤዲቲንግ ነው። ሁለተኛ ደረጃ ደግሞ ኤአይ ቱልስ ነው መማር አለባችሁ ብዬ የማስበው። እንደምታውቁት በአለማችን ላይ በጣም አለማችን እየተገለባበጠች ነው ያለች ከሚባል በጣም እየተቀያየረ ነው ያለው። በጣም ብዙ ነገሮች ይፈጠራሉ። በጣም ብዙ ነገሮች መሽቶ እስኪ ነገ ድረስ ያለው ነገር ራሱ በጣም ይቀየራል። ይሄ በኤአይ ምክንያት ነውና ለራሳችሁ ራሱ ቢሆን አይደለም ለስራ ይቀርና ለራሳችሁ ቢሆን ራሱ ኤአይ መማር ግዴታ ነው። በዚህ ሰዓት ምንም አማራጭ የሌለው ነው ኤአይ መማር። እንዴት ለኤአይ ስቴዲ እንደምትጠቀሙ፣ ለትምህርታችሁ ኤአይ እንዴት እንደምትጠቀሙ፣ ለስራችሁ ኤአይ እንዴት እንደምትጠቀሙ፣ ለስሞል ቢዝነሶች፣ ለስቱደንቶች በጣም ብዙ ነገሮች ክሬት ማድረግ ትችላላችሁ። ኤአይ ውስጥ ራሱ በጣም ኤሌሮፍ በጣም ብዙ የሆኑ እድሎች አሉ ኤአይ ውስጥ ማለት ነውና ኤአይ መማር ግዴታ ነው። እንደምትጫት ኤአይ መማር በጣም ግዴታ ነው። ደረጃ ዲጂታል ማርኬቲንግ ነው። በጣም ብዙ ሰዎች አሁን እንደምታውቁት ኢትዮጵያ እያደገች ያለች ሀገር ስለሆነች ብዙ ሰዎች ወደ ኢንተርኔት እየገቡ ነው ያሉት። ብዙ ሰው እንደምታውቁት ስልኩ ላይ የሚያውነው አይኑ ያለው ስልኩ ላይ ነው። ሰው አቴንሽን ያለው አይን ላይ ነው። ስለዚህ ብዙ ነገር መሰራት የሚችለው ስልክ ላይ ስለሆነ ለሱ ደግሞ ማርኬቲንግ ያስፈልጋል። እሱን ደግሞ በደንብ እናንተ ታውቃላችሁ። ብዙ ቦታ ማርኬቲንግ ሲባል ሰምታችሁ ታውቃላችሁ። እና ማርኬቲንግ በጣም ብዙ ብራንቾች አሉት። በጣም ሰፊ ነው ራሱን ችሎ። ግን ከዚህ ውስጥ መርጣችሁ ማርኬቲንግን ብትገቡ ለህይወታችሁ በጣም ወደፊት በጣም ትቀጥሉበታላችሁ። በጣም ትልቅ ዶሚናንት ብዬ የማስበው ስራ ማርኬቲንግ ነው። ማርኬቲንግ ውስጥ መግባት ትችላላችሁ። እነዚህ አንዱ ማድረግ ያለባችሁ ነገሮች ናቸው። በዚህ ወር ውስጥ ማለት ነው በዚህ 2 ወር ውስጥ አዲስ ስኪል መማር ትችላላችሁ። ለወደፊታችሁ ዩኒቨርሲቲ ስትገቡ አያስቸግራችሁም ብዬ የማስባቸውን እነዚህን 4 የሆኑ ስኪሎች ነገርኳችሁ ማለት ነው። በቀጣይ ደግሞ የምነግራችሁ ማለት ነው በጣም ትልቁ ሁለተኛው ማድረግ ያለባችሁ ነገሮች መጽሐፍ ማንበብ ነው። ሁሉም ሰዎች ማለት ነው ሁሉም ሀብታም የሆኑ ሰዎች አንድ የሆነ ጸባይ ያላቸው እሱ መጽሐፍ ማንበብ ነው። ማንንም ሰው ጠይቁ፣ መጽሐፍ ያነበበ ሰው ነው የሆነ ነገር ከውስጡ የሚወጣው። ኦኬ እኔ ራሱ አሁን የምነግራችሁ ነገር ኦልሞስት አንብቤው ነው ወይ ደግሞ ከሰው ላይ ሰምቼ ነው። ብዙውን ግን አንብቤው ነው። ኦኬ አንብቤው ብዙ ነገር ስታነቡ ነው ራሳችሁ መለወጥ የምትችሉትና ማንበብን እንደ ቀላል ነገር አትዩት። ማንበብን እንደ ትልቅ ስራ አዩት። በጣም ትልቅ ስራ ቢያንስ በአንድ ወር ውስጥ በዚህ 2 ወር ውስጥ ቢያንስ ሌላው ቢቀር ማለት ነው አንብባችሁ የማታውቁ ሰዎች ከሆናችሁ 2 መጽሐፍ አንብባችሁ የምታውቁ ሰዎች ከሆናችሁ ቢያንስ እስከ 10 5-7 ድረስ መጽሐፍ ማንበብ በደንብ አለባችሁ ብዬ አስባለሁ። ኦኬ በደንብ ማንበብ አለባችሁ እና እኔ ደግሞ በዚህ ላይ ሪኮመንድ ማደርጋችሁ የምታነቡትን መጽሐፍ ለዩ።
ማለት ልብ ወለድ ነው የምታነቡት ወደፊት የሚጠቅማችሁ ህይወታችሁ ላይ ወይስ እንደ ለምሳሌ አሁን ቢዝነስ ላይ መስራት የምትፈልጉ ከሆነ ወርክ 0 to 1 የሚባሉ መጽሐፎች አሉ። እነሱ መርጣችሁ መስራት ትችላላችሁ። ሌሎችም ደግሞ መስራት የምትችሉበት መጽሐፍቶች አሉ። በጣም ብዙ መጽሐፎች ከኔ በላይ ብዙ ሰዎች ስለ መጽሐፍ ሪኮመንድ ሊያደርጓችሁ ይችላሉ። ግን ያም ሆነ ይህ መጽሐፍ ማንበብ አለባችሁ። በዚህ 2 ወር ውስጥ መጽሐፍ ማንበብ አለባችሁ። እንደ አንድ ትልቁ ነገር ያዙት፣ መጽሐፍ ማንበብ አለባችሁ። በሶስተኛነት ደረጃ ደግሞ በጣም ልታደርጉት ይገባል ብዬ የማስበው ነገር በጣም ብዙ ቸርች ልታደርጉት ይገባል ብዬ የማስበው ነገር ሰንበት ትምህርት ቤት መግባት ነው። ቤተክርስቲያን መሄድ አለባችሁ። ክርስቲያን ከሆናችሁ ሌላም እምነት ካላችሁ ሙስሊም፣ ፕሮቴስታንት ከሆናችሁ ወደ እምነታችሁ ወደሚፈቅደው እምነታችሁ ወደሚያስጠጋችሁ ወደ እግዚአብሔር ወደ ፈጣሪያችሁ የሚያስጠጋችሁን ነገር ማድረግ አለባችሁ እና እኔ ክርስቲያን ስለሆንኩኝ ለክርስቲያኖች ደግሞ እኔ ሰንበት ትምህርት ቤት ብትማሩ እኔም ሰንበት ተማሪ ነኝ። ሰንበት ትምህርት ቤት ብትገቡ ደግሞ አታውቁም ያለውን ፖቴንሻል አታውቁም። ሪሊ ሰንበት ትምህርት ቤት ያለውን ፖቴንሻል አታውቁም። የምነግራችሁ ነገሮች ሁሉ በጣም ወደ ትልቅ ደረጃ ሊያሳድጋችሁ የሚችለው ዛሬ እንደ ቀላል መስሎ የሚታያችሁ ነገር ግን ወደፊት በጣም ሊጠቅማችሁ የሚችለው ነገር ሰንበት ትምህርት ቤት መግባት ነው። ያውቱን አትፍሩ። በቃ ሰንበት ትምህርት ቤት ግቡ። ከዛ በኋላ የሚሆነው ነገር እየቀጠለ ይሆናልና ሰንበት ትምህርት ቤት ግቡ። በጣም ሪኮመንድ ማድረጋችሁ ነገር ሰንበት ትምህርት ቤት ግቡ። በአራተኛነት ደረጃ የምነግራችሁ ነገር ደግሞ የራሳችሁን ስሞል ቢዝነስ ጀምሩ። ቅድም ያላችሁ ለምሳሌ አንደኛ ያላችሁ እነዛ ቪዲዮ ኤዲቲንግ፣ ታምኔል፣ ዲጂታል ማርኬቲንግ ያላችሁ ምንድናቸው? ልምምዶች ናቸው። ኦኬ የምትለማመዱት ነው የምትማሩት ነው። ግን አሁን ያንን የተለማመዳችሁትን ነገር ቢያንስ በሚቀጥለው ነሐሴ ወር ላይ መሞከር አለባችሁ። በቃ ስሞል ቢዝነሳችሁ የራሳችሁን ትንሽ የሆነ ሚኒመም ቫልዩ ፕሮዳክት ይባላል። ትንሽ የራሳችሁ የምትሞክሩበት ነገር የራሳችሁ መሞከሪያ ማውጣት አለባችሁ። ኦኬ መሞከር አለባችሁና ስሞል ቢዝነስ የሆነ ነገር መሞከር አለባችሁ በዚህ በወር ውስጥ ማለት ነው። ሶስተኛ ነገር ማድረግ ያለባችሁ እሱን ደረጃ በደንብ ማድረግ አለባችሁ። የምነግራችሁ ደግሞ በአራተኛና ደረጃ በጣም አስፈላጊ የሆኑ ነገር በጣም ብዙ ኮንተንቶችን መከታተል ካለባችሁ በጣም ማደግ የምትፈልጉ ከሆነ ብዙ ኮንተንቶች የሚገሉት በእንግሊዘኛ ነውና እንግሊዘኛ መማር አለባችሁ። በቀናችሁ ውስጥ የሆነ ቃላት እንግሊዘኛ ማወቅ አለባችሁ። የሆነ ቃላት እንግሊዘኛ ተምራችሁ ማድረግ አለባችሁና እንግሊዘኛ መለማመድ አንዱ ተግባራችሁ ነው። ኦኬ አንዱ ተግባራችሁ እንግሊዘኛ መለማመድ ይኖርባችሁ። ኦኬ እንዳትረሱ። እንግሊዘኛ በደንብ ተማሩ። በደንብ እንግሊዘኛ ተማሩ። ይጠቅማችኋል። ኦኬ ይጠቅማችኋል። ምንም አይነት እድል ቢመጣ ምንም አይነት ነገር ቢመጣ ከዚህ በኋላ በእንግሊዘኛ ብዙ ሰው ከእንግሊዘኛ ካልተማረ ዴት እንግሊዘኛ የተማረ ሰው ይመጣል። ቀደም ያልኳችሁ ነገሮች ኤአይ ቱልስ፣ መጽሐፍ ማንበብ ምናምን እንግሊዘኛ ናቸው አብዛኞቹና እንግሊዘኛ መማር ግዴታ ነው። ምርጫ የለም። በቃ ብዙ ነገሮችን ልትሰሩ የምትችሉ በእንግሊዘኛ ስለሆነ እንግሊዘኛ መማር ግዴታችሁ ነው። ኦኬ በተለይ ሃይ ስኩል ያላችሁ ተማሪዎች እንግሊዘኛ ብትማሩ በጣም ከምላችሁ በላይ በጣም ይጠቅማችኋል። ለትምህርታችሁ ብቻ ሳይሆን ለህይወት ራሳችሁ ወደ ህይወት ስትገቡ ለመጋፈጥ ብዙ ነገር እንዲጠቅማችሁ እንግሊዘኛ መማር በጣም ትልቅ ነገር ነው ብዬ አስባለሁ። እንደ መጨረሻ ደግሞ በአምስተኛነት ደረጃ ደግሞ ብዬ ማስበው ነገር ምን መሰላችሁ? አዲስ ነገር መለማመድ። በቃ አዲስ ነገር እስካሁን ያልኳችሁ ነገሮች ሜቢ ምንም ላልሰው ምንም ላልተለማመደ ሰው አዲስ ነገር ሊሆኑ ይችላሉ። ግን ከዚህ በኋላ ደግሞ በጣም ብዙ ነገር አዲስ ነገሮች መለማመድ ይኖርባቸዋል ብዬ አስባለሁ። ለምሳሌ ለሴቶች ከሆነ ፀጉር ማሳደግ፣ ፀጉር ማድረግ፣ ፊታቸው ወደ ነገሮች መጠቀም ሊሆን ይችላል። ሌሎች ሰዎች ከሆኑ ስፖርት መስራት ሊሆን ይችላል። እነዚህ ነገሮች ማድረግ ትችላላችሁ ማለት ነው። አሁን ወደፊት በዚህ 2 ወር ማድረግ ትችላላችሁ ብዬ ማስባችሁ ነገሮች ናቸው እና ወደፊት ደግሞ አሁን በዚህ 2 ወር በጣም ትልቅ ጊዜ ስላለ ያልኳችሁ ነገሮች በደንብ ተጠቀሙት። ለባጭሩ ለመጠቅለል ያልኩት ያልኳችሁ ነገሮች እነዚህ ናቸው ባጭሩ። አንደኛ የራሳችሁን ስኪል መማር፣ አንደኛ ስኪል መማር ነው። ሁለተኛ መጽሐፍ ማንበብ ነው። ሶስተኛ ደግሞ ቢውልድ ቢዝነስ ኦንላይን ማለት ነው፣ ስሞል ቢዝነስ መጀመር ነው። አራተኛ ደግሞ ፕራክቲስ እንግሊሽ ማድረግ ነው። በአምስተኛ ደረጃ ደግሞ አዲስ ነገር መለማመድ ነው። እስካሁን ስለተከታተላችሁኝ አመሰግናለሁ። ሰብስክራይብ ካደረጋችሁ ሰብስክራይብ አድርጉ። በሚቀጥለው ደግሞ ምን እንድሰራላችሁ እንደምትፈልጉ ጠይቁኝና እሰራላችኋለሁ ማለት ነው። ሲ ዩ ኔክስት ባይ ባይ።